በሚሳኤልና አየር ጥቃት ተባብሶ የቀጠለው ጦርነት አሁን ንግዱንም አጠቃሏል። ፕሬዝዳንት ትራምፕ በ60 ሀገሮች ላይ አዲስ ታሪፍ መጣላቸው ይነገራል። የእስራኤል የስለላ ድርጅት ሞሳድ የኢራንን አዲስ የሽብር መረብ ማክሸፉን አስታወቀ። በዓለም ዙሪያ ከ30 በላይ የእስራኤል ኤምባሲዎች ላይ ጥቃት ለመፈጸም ታቅዶ እንደነበር ገልጧል። እንዴት፣ የትና እነማን ተሳተፉ? በዝርዝር እናቀርባለን። ኢራን በእንግሊዝ ጥቃት ለመፈጸም መዛቷ ተነገረ። የብሪታንያ ጦር በተጠንቀቅ እንዲቆም ታዟል። ጤና ይስጥልኝ ተመልካቾቻችን፣ አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። አሜሪካም በ60 ሀገሮች ላይ አዲስ ታሪፍ መጣሏ ተነገረ። የግዳጅ ስራን ወይም የጉልበት ብዝበዛን ለመከላከል በቂ እርምጃ አልወሰዱም በሚል ነው አሜሪካም አዲስ የጉምሩክ ታሪፍ የጣለችው ተብሏል። ከ10 እስከ 12 በመቶ የሚደርሰው ይሄው ታሪፍ እንደ ብሪታንያ፣ ቻይና፣ የአውሮፓ ህብረት፣ ካናዳ፣ ጃፓንና ህንድ ያሉ ዋነኛ የኢኮኖሚ አጋሮችን ያካተተ ነው። አዲሱ ታሪፍ ስራ ላይ የሚውለው ከዚህ ቀደም ተጥሎ የነበረው ጊዜያዊ የ10 በመቶ የውጭ ዕቃዎች ታክስ በሚያበቃበት በዛሬው ዕለት ነው። ይሄ እርምጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ እንደገና ያንሰራራው የዓለም አቀፍ የንግድ ጦርነት አዲስ ማረጋገጫ ነው። የአሜሪካ ጠቅላይ ፍርድ ቤት ከአስቸኳይ ጊዜ አዋጅ ስልጣን ጋር ተያይዞ የተጣሉ ታሪፎች በህገወጥ መንገድ የተጫኑ ናቸው ሲል ብይን መስጠቱን ተከትሎ ፕሬዝዳንቱ የንግድ ፖሊሲያቸውን ለማስፈጸም ሌሎች ህጋዊ መንገዶችን ሲፈልጉ ቆይተዋል። በዚህ ሳምንት መጀመሪያም አስተዳደሩ የ1930 የዲፕሎማቲክ ታሪፍ ህግ በመጠቀም ከካናዳ በሚገቡ ምርቶች ላይ የ50 በመቶ ታሪፍ መጣሉ ይታወሳል። እስካሁን 10 የንግድ አጋሮች በስምምነቱ መሰረት እገዳውን ለመተግበር የተስማሙ ሲሆን ሌሎች ሀገራት ደግሞ በቅርብ ሳምንታት በተደረጉ ምርመራዎች ምክንያት እገዳዎችን ጥለዋል። ፕሬዝዳንት ትራምፕ አዲሱ ታሪፍ በአሜሪካ ተጨማሪ የፋብሪካ የሥራ ዕድሎችን እንደሚፈጥር ቢገልጹም በርካታ ስጋቶች እየተሰሙ ነው። የኢኮኖሚ ባለሙያዎች እንደሚሉት ታሪፉ የሚከፈለው በአስመጪ ኩባንያዎች በመሆኑ ኩባንያዎቹ ወጪውን ወደ ደንበኞች በማስተላለፍ እንደ ቡናና ማይክሮዌቭ ያሉ የዕለት ተዕለት ዕቃዎች ዋጋ እንዲወደድ ያደርጋሉ። ጉዳዩ የሚመለከታቸው ሀገራትና የንግድ ተቋማት ህጋዊ አቤቱታዎችን ለማቅረብ ወይም አብረው የበቀል ታሪፎችን ለመጣል እየተዘጋጁ መሆናቸው ተመልክቷል። ኢራን በእንግሊዝ ጦር ሰፈሮች ጥቃት ለመፈጸም መዛቷ ተነገረ። ብሪታንያም አሜሪካ በኢራን ለምትፈጽመው ጥቃት ጦር ሰፈሮቿን እንድትጠቀም ፈቅዳለች የሚል ክስ የቴሄራን መሪዎች ያቀርባሉ። እናም ከእንግዲህ ጦር ሰፈሮቹ የኢራን ኢላማዎች ይሆናሉ ማለታቸውን ተከትሎ የብሪታንያ መንግስት ራሱን ለመከላከል ዝግጁ መሆኑን ገልጧል። ብሪታንያም የአሜሪካ ሰራዊትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንዲጠቀሙ እንጂ ጦር ሰፈሮቹ ኢራን ላይ ለሚፈጸሙ ጥቃቶች እንዲያገለግሉ ፈቃድ አልሰጠችም ብሏል መንግስት። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ግን ብሪታንያ የአሜሪካ ጦርነት ተባባሪ ነች ሲል ከሷል። የኢራን አብዮታዊ የበላይ ጦር በበኩሉ ለአሜሪካ ጦር ድጋፍ የሚያቀርብ ማንኛውም ሀገር ለሚያጋጥመው መዘዝና ውጤት ኃላፊነቱን ይወስዳል ሲል አስጠንቅቋል። ሁለቱ ሀገሮች ውዝግብ ውስጥ የገቡት አሜሪካም ለ13ኛ ተከታታይ ቀን ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ለከፈቱት ጦርነት ድጋፍ አልሰጡም በማለት የብሪታንያ መንግስትንና የቀድሞውን ጠቅላይ ሚኒስትር ኪር ስታርመርን በተደጋጋሚ ሲተቹ ቆይተዋል። ኢራን አሁን ያወጣችው መግለጫም በአንጻሩ ብሪታንያ የጦርነቱ አጋር እንደሆነች አድርጎ የሚያሳይ ነው። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ባወጣው መግለጫም ከቀናት በፊት ድብደባ የፈጸሙት የአሜሪካ አውሮፕላኖች የተነሱት ቆጵሮስ ከሚገኘው የብሪታንያ ጦር ሰፈር መሆኑን ገልጿል። ለኢራን ዛቻዎች ምላሽ የሰጠው የመንግስት ቃል አቀባይ ጦር ኃይሎቻችን የብሪታንያን ደህንነት ከማንኛውም ጥቃቶች ለመጠበቅ ዝግጁ ናቸው ብሏል።
የእስራኤል የውጭ የስለላ ተቋም ሞሳድና የሀገር ውስጥ ደህንነት መስሪያ ቤት ሺን ቤት የኢራንን አዲስ የሽብር መረብ ማክሸፋቸውን አስታወቁ። እንደ ደህንነት ተቋማቱ መግለጫም ቀደም ሲል የኢራን የሽብር መሪዎች በእስራኤልና በዓለም ዙሪያ በሚገኙ አይሁዶች ላይ ጥቃት ለማድረስ የውጭ አገር ዜጎችን በቀጥታ ይመለምሉ ነበር ብለዋል። አዲሱ ስልት ግን ቴሄራን ከጥቃቶቹ ጋር በቀጥታ እንዳትያያዝና ሊከተል የሚችለውን ዓለም አቀፍ ተጠያቂነት ለማስወገድ ሲባል መካከለኛ ወኪሎችን ወይም ደላሎችን በመጠቀም ምልመላውን የማካሄድ ዘዴ መከተሏን ገልጸዋል። በተጨማሪም በእነዚህ መካከለኛ ደላሎች በኩል የተመለመሉት የውጭ አገር ዜጎች በቀላሉ ወደ እስራኤል በመግባት የግድያና የሽብር ጥቃቶችን ሊፈጽሙ ይችላሉ ተብሎ ታስቦ እንደነበር ተገልጧል። በዚህ የኢራን የደህንነት ሚኒስቴር ሴራ ውስጥ 4 ከፍተኛ ባለስልጣናት በዋናነት ተሳታፊ እንደነበሩ ተጠቅሷል። አዳል ባሃዝዳ ሁስሪ የተባለው በ2026 መጀመሪያ ላይ በተካሄደ በእስራኤልና ኢራን ጦርነት ወቅት በእስራኤል ተገድሏል። ሻኢድ ማውዝሚ፣ መሐሙድ ሁሴን ዱኪ፣ ሐሚድ ቃሲም የተባሉ ናቸው። ሞሳድና ሺን ቤት እንዳመለከቱት በሽብር መረቡ ሰንሰለት ውስጥ ባሉ አፈጻጸሞች ላይ የታዩ ቸልተኝነትና ስህተቶች የኢራንን ሴራ በቀላሉ ለማጋለጥ ከዓለም አቀፍ አጋሮች ጋር በመተባበር ለተከናወነው ሥራ ትልቅ አስተዋጽኦ አድርገዋል። በቅርቡ ከተጠናቀቀው የእስራኤልና አሜሪካ ከኢራን ጋር ካደረጉት ጦርነት ጎን ለጎን የእስራኤል አየር ኃይል የኢራን አብዮታዊ የበላይ ጦር የስለላ መሪዎችን መግደሉ ይታወሳል። ይህም ቀደም ሲል የመስክ አካላትን ብቻ የማክሸፍ ሂደትን በማሻሻል የጥቃቱ አዘጋጆችና ከፍተኛ አመራሮች ላይም እርምጃ የመውሰድ ውጤታማነትን አሳይቷል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በዓለም ዙሪያ ከ30 በላይ የእስራኤል ኤምባሲዎችና ዲፕሎማቶች በኢራን በሚደገፉ አካላት ጥቃት ሊፈጸምባቸው ታቅዶ እንደነበር ገልጸዋል። ሞሳድ ከዚያ በኋላ በኢራን አዘጋጅነት በውጭ ሀገራት በሚገኙ አይሁዶችና እስራኤላውያን ላይ የታቀዱ ከ50 በላይ ጥቃቶችን ማክሸፍ ችሏል። የኢራን የሽብር መረብ እስራኤል ውስጥ ብቻ ሳይሆን ከእስራኤል ጋር ጥሩ ግንኙነት ባላቸው ሀገራት ላይም ያተኮረ ነበር። ከጥቂት ወራት በፊት አዘርባጃን በግዛቷ ውስጥ ሊፈጸሙ የታሰቡ በርካታ የኢራን ጥቃቶችን ማክሸፏ የሚታወስ ሲሆን ጥቃቶቹ ባኩ በሚገኘው ማለትም በዚያ ያለውን የእስራኤል ኤምባሲ፣ የአይሁድ ምኩራቦችንና የአካባቢውን የአይሁድ ማህበረሰብ መሪዎችን ኢላማ ያደረጉ ነበር። ሞሳድና ሺን ቤት ከአዘርባጃንና ከሌሎች የአውሮፓ ደህንነት ተቋማት ጋር መረጃዎችን በመለዋወጥ ሴራዎቹ እንዲከሽፉ አድርገዋል ነው የተባለው። የአሜሪካው መሪ ዶናልድ ትራምፕ በአሜሪካ የተያዙ የኢራን ሀብቶች በመርከቦች፣ ጭነቶች ወይም የትኛውም ተያያዥ ነገር ላይ ለደረሰው ጉዳት ክፍያ ለመፈጸም እንደሚጠቀሙበት ገለጹ። የአሜሪካ ጦር ቀደም ሲል እንደገለጽነው ለ13ኛ ተከታታይ ቀን ኢራን ላይ ጥቃት መፈጸሙን ያስታወቀ ሲሆን የቴሄራን መገናኛ ብዙሃን ደግሞ 4 ሰዎች መግደላቸውንና ወይም ደግሞ መገደላቸውንና ሌሎች በርካቶች መቁሰላቸውን ዘግበዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የትራምፕን አስተያየት አጥብቀው ኮንነዋል። አሜሪካም ትላንት ምሽት ጥቃት የፈጸመችው በኢራን የሚደገፉ ሁቲዎች በቀይ ባህር ሲጓዙ የነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦችን መምታታቸውን ካስታወቁ በኋላ ነው። ይሄ የሁቲ ጥቃት የዓለም የመርከብ ጉዞ ላይ ስጋት በመፍጠሩ የነዳጅ ዋጋም ጨምሯል። የአሜሪካ ጥቃትን ተከትሎ በኢራን ባንዳር አባስ የተባለው የወደብ ከተማና ቃሺም ደሴትን ጨምሮ በሀገሪቱ ደቡባዊ ክፍል በሚገኙ ቁልፍ ወታደራዊና የንግድ ስፍራዎች ላይ ፍንዳታዎች መታየታቸውን ዘገቦች አመልክተዋል። ይሄ ጥቃት ከመድረሱ አስቀድሞ ፕሬዝዳንት ትራምፕ ሁቲዎች ወይም ኢራን ጥቃት የሚፈጽሙ ከሆነ ቴሄራን ላይ ትልቅ ወታደራዊ ቅጣት እንደሚጥሉ መዛታቸውን ተከትሎ ነው።